አሁንም በስታንድ አፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን ማንን ፈርተን እንቆማለን ወንድሜ ምን ያስፈራል እንዴ የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው ይሄን ነው እኮ ማለት እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ ፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይላል በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው ወፍታል ምን ያሳቀኛል ነው ማለት እሱ ሚነካል አንተም ተነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ደግሞ ማለት ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናን ይነግሩሃል አሁን ለምሳሌ አው ገብተ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል ነገር ግን ሁላችንም የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ ምርቀት ትሄዳለህ ለነዚህ ሐሳቦች እኔ እንዳልኩክ ነው እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ